ሃንግማን አቻ ወጣለች። ኖርማል ነው። ቶፕ 4 ለመግባት አቻ ኖርማል ነው። ሴንት ጄምስ ፓርክ የሁለት ሃፍ ጨዋታ ነው ያየነው። ፈርስት ሃፍ ኒውካስል እሳት ከዛ ሰከንድ ሃፍ ካፒቹሌት አርሰናልን ባለቀ ሰዓት ሰጠው፣ ሊቨርፑልን ባለቀ ሰዓት ሰጠው። ኒውካስል ይሰጣል። ቸልሲ ኮንክ ግን አቻ ይወግምብሃል። ሪስ ጄምስ ምን አይነት ቅጣት ምትን ያገባው አባት ይሄ ሰውዬ ሚድፊልድ ላይ ከባድ ፕሮስፔክት የሆነ ሰው ይሸጡታል ማለት ነው። ቸልሲዎች ታውቃላችሁ ቫይቡ ሊሸጥ ነው ማለት ነው። ፓልመር ደግሞ በጣም የሚጮህበት ስቴዲየም ውስጥ ምናምን አይደለውም፣ ራሱ ነው የሚበርደው። እኛም ሳይሆን የሚያበርደን ራሱ ነው የሚበርደው። ማሬስካ ይችላል፣ ተጫዋች ስለሌለው ነው። የተገነዘብናቸው ነገሮች ማለት ነው። ዛሬ ብትሸነፍ ኖሮ ስምንተኛ ነበር የምትሄጂው ማለት ነው። ሁሉም እንዲሁ ወንድም ጥላ ራሱ እንዲሁ እየቋጠረብሽ ነበር። ክፉ ነው፣ ለራሱ ጥቅም ብቻ ነው የሚያስበው። ሰገጠ መፈመስ አለብህ ሃንግማን፣ ያለበለዚያ ጉድ ውስጥ ነው የምትገባው ሃንግማን፣ ነግሬሃለሁ። የሲቲን ጨዋታ ስትሪም እናደርጋለን፣ የሊቨርፑልን ጨዋታ ስትሪም እናደርጋለን፣ የአርሰናል ጨዋታ ስትሪም እናደርጋለን። ቋጣሪም ጠርተናል፣ ወያላ ጠርተናል። ዛሬ የኔ ቀን ነው ዛሬ። ምን አለ በለኝ። አቤት እንደዚህ አይነት ጨዋታ አንደኛ የምንፈልገው እዴ ጄምስ ምን ቀን ነው ቼልሲ ቤት የመጣኸው? በእናትህ አንተ ሰውዬ ምን ቀን ነው ቼልሲ ቤት የገባኸው? ወይኔ አሁን ፈርስት ሃፍ ለተመለከተ ቼልሲ ሁለት ያገባል ብለህ ታስባለህ? ያገባህባቸው ስምት ጎል ነው እንዴ? ራምስዴል በቃ ጸጥ ነው ያለው። ደግሞ ፈርቼው ነበር። አንተ በጣም ትችላለህ። በጣም ዘሞስት አንደርሬትድ ፕሌየር ቢኖር ጄምስ ነው። ፈርስት ሃፍ ለተመለከተ ሰከንድ ሃፍ ቼልሲ እንደዚህ አይነት ውጤት ያመጣል ብለህ መጠብ ካምባክ ሊሰሯቸው ነበር ለጥቂት። ኒውካስትል የሳቱት ኒውካስትል ቅያሬ ያደረጋ እነ ባርንስን ወይኔ ኤላንጋ ማዛጋ ዊሳ እያለ አስበላቸው። ግን ያበደ ወልትማን በጣም ይችላል። ግን ጥያቄ አለኝ እዚህ ጨዋታ ላይ ይሄን እንኳን እዚህ ጋር እንዲ ከተተው ከተተው ቱቦ ውስጥ ጨመረን ያደረገው እዛ ማኖን እሺ ይሁን፣ ግን ጨመረው እንደዚህ ትከሻለህ። እኔ መልሱልኝ ይሄንን። ግን ሰከንድ ሃፍ ላይ ተጫወትን። በቃ ሰከንድ ሃፍ ነው እኛ የተጫወትነው እንጂ ፈርስት ሃፍ አልተጫወትንም። አያችሁ አሁን ምን መሰላችሁ? ፊዚካል ኮንታክትም ሆነ አግሬሲቭነስ ይሄ ሁላ ተበልጠን የነበረው ፈርስት ሃፍ ላይ የምን ችግር ይመስላችኋል? አሁን እናንተ እግር ኳስን እንደሚመለከት ሰው ኤንዞ ማሬስካ ሲናገር የነበራቸውን ነገሮች ኮንሲደር አድርጉና የምን ችግር ይመስላችኋል? የቼልሲ ተጫዋቾች ሜንታሊ ወርደው ሜዳውን ፈርተውት የገቡት ለምን ይመስላችኋል? እስቲ አሁን ይሄንን እንድትመልሱልኝ ስለምፈልግ ነው። አንድና አንድ ምክንያት አለ። ምን መሰላችሁ? ልምድ፣ ሊደር ካፒቴን የሚሆን ልምድ የሚሰጥ በቃ አለ አይደል? ለተጫዋቾች ልምድ የሚሰጥ ሜዳ ውስጥ የሚያረጋጋቸው ሊድ የሚያረጋቸው አንድ ተጫዋች የለውም ቼልሲ። ገብቷል? አንድ እንደሱ አይነት ተጫዋች ቢኖር ቼልሲ አይሸነፍም፣ አቻም አይወጣም። ልንገራችሁ ለምን። ሰከንድ ሃፍ ላይ ሲገቡ ፈርስት ሃፍ ላይ የነበረውን ስህተት ሰከንድ ሃፍ ያቺን 15 ደቂቃ ተነጋግረው እራሳቸው ሜንታሊ አዘጋጅተው ገቡ። ሲገቡ ምን እንደተፈጠረ አንዱን ታርጌት አልሞከረም ኒውካስትል ሰከንድ ሃፍ። ቼልሲ ፈርስት ሃፍ አንድ አልሞከረም ነበር። ልዩነታቸውን ይሁት። ይሄ ምን መሰላችሁ? ትልቁ ችግር እንትን ነው፣ የልምድ ችግር ነው። ሌላው ቼልሲና ኒውካስትል አንወሻሽ፣ ሁላችሁም የቼልሲ ደጋፊዎች እዚህ ጋር ጭራሽ የማይመጣጠን ቲም ነው። በጣም ነው ኒውካስትል የሚበልጠን። በጣም በምን መሰላችሁ የሚበልጠን? እኛ 11 ተጫዋች እንበልጠዋለን። ቋሚዎቹን የኒውካስትልን እኛ እንበልጣቸዋለን። ነገር ግን የኛ ቤንች የለም። እነሱ አንተ ዊሳ ተቀይሮ ኢላንጋ ተቀይሮ ነው የሚገባው። እነሱ ጋር ባርነስ ምናምን ተቀይሮ ነው የሚገቡት። ገብቷል? እነሱ ተቀያሪዎቻቸው እንኳን ማለት ነው ተቀይሮ የሚገቡት ተጫዋቾች እንኳን እኛ ጋር ቋሚ መሆን የሚችሉ ተጫዋቾች ናቸው። ዛሬ ጋርናቾ ሲስት የነበረው ኳስ ይኸውላችሁ፣ ኔቶ በጣም ይችላል አይደል? እኔ አደንቀዋለሁ አይደል? ኔቶ ግን ፓስ አይችልም። ሰንደርላንድ ጨዋታ ላይ ዛሬ ሲሳሳት የነበረውን ፓስ የሚባል ነገር ኔቶ አይችልም ፓስ ማድረግ። በቃ ኔቶ ክሮስ ብቻ ነው የሚችለው። ጋርናቾ ደግሞ በቃ በጣም ሰልፊሽ ነው። ኳስ ደግሞ ይስታል። እንደ አንተ የቅድሙን እኔ ቁጭ ያለ ሄዶ በቃ የተመልካቾቹ ጋር ምናምን ቁጭ ያለ ምናምን ብዬ ስጠብቅ በኒር ፖስት መተው ፋር ፖስት ይመተው ጭራሽ አይዞን ብር ምን ልላችሁ ፈልጌ ነው። ጋርናቾ በጣም ኳስ ይስታል። ፈርስታቾቹ የተበላሹ ነበሩ። ምንም ይወላችሁ ምንም የማይችሉት ኒውካስትሎች 11 ተጫዋች እንበልጣቸዋለን። ግን እኛ ቤንች የለን። አየህ ቤንች፣ እነሱ ቤንች አላቸው። አንድ ቤንች አድርጎት የገባው ኤንዞ ፈርናንዴዝ ገብቶ ጌሙ ላይ ዶሚኔት አድርገናል። ግን የለንም ቤንች። ይሄ ነው ችግራችን። አረ ቼላ ሁለት አቻ ከሁለት ባዶ ሁለት አቻ። ምን አይነት ጌም ነው ማን? የቼልሲ ደጋፊዎች ይህንን ቪዲዮ ኮፒ ሊንክ ሪፖስት እያደርጋችሁ ጀምሩት። ማለት አሁን ኑና አንዴ ልንገራችሁ ውስጥ ከሜዳ ውጪ ኒውካስትልን ማሸነፍ ማለት ነው ይላችሁ ለእኔ ነው የተፈቀደው። ግን ከሁለት ባዶ ሁለት አቻ በጣም የሚያምር ጌም ማን? ጨዋታውን ማሸነፍ ይገባችሁ ነበር። ጋርናቾ የተባለ ጡማ ሰው ኧረ አይችልም በቃ ጭራሽ ነው የማይችለው። ኧረ ምንድን ነው የሚሰራው? የማአት ኳስ በጣም ብዙ ስፔስ እያገኘ መጠቀም አልቻለም። ማን ጄምስ ምን አይነት ጎል ነው ያገባው?
አርኖልድን ማይመስለኛ ተቅጣት ምትቅርቅር ምናምን በጣም የሚያምር ጨዋታ። ፓልመርን ከጨዋታው ውጪ ነበር ያደረጉት። ለመሰላችሁ ማርክ አርገውት ነው የገቡት። ኳስ ሲነካ ለሶስት ምናምን ጭፍጭፍ። ኒውካስትል ግን አንተ ሪሲሊንግ ነው ምንድነው? ኳስ ስትይዙ መደባደብ በጣም የሚያስፈራ ቲም ኒውካስትልን አውቀዋለሁ እንዴት እንደሚያደርግ ገባችሁ። ከሁለት ባዶ ግን ሁለታቸው መውጣታችሁ በጣም አሪፍ ነው። አሁን የትም አትሄዱም፣ አይዟችሁ። ያው ቢያንስ አልተሸነፍንም። ጀማው ጥሩ ከምባክ አድርገን ነበረ። ያው ግልጽ ነበረ፣ ለእኔ ገብቶኝ ነበር። ኒውካስትል ካቻ በላይ ዘን እንደማንወጣ ግልጽ ነበረ። ቸልሲ በዚህ አቋሙ ቶፕ 4 ያሰጓል። ጀማው የምሬ ነው የምነግራችሁ። አሁን አሰልጣኙም ጋር ችግር አላየሁም፣ በዛሬ አሰላለፍ ተጫዋቾቹም ጋር ችግር አላየሁኝም። በቃ እንደ ቡድን አልቻለም። ኒውካስትል በልጦን ነበረ። ፈርስት ሃፍ በቃ ባይሆን ጭቦ ነበር የተጫወት ነው። እንደውም ሰከንድ ሃፍ የሚገራርሙ ሙከራዎች ሞክረናል፣ ሳተን እንጂ ያለ ነው ምንም ማለት አይደለም። ያው ከዋንጫው ፉክክር ትንሽ ገለል እያለን ይመስላል። ቆየን ገለል ካለን ግን በዚህኛው ትንሽ የተረጋገጠ ይመስላል። ጀማው አይደለ ከዋንጫ እንደወጣን ያው ለቶፕ 4 እንቀጥላለን ማለት ነው። ምንም አዲስ ነገር የለውም። አደራጅተን ቲማችንን ደግሞ በደንብ ማስጨነቃችንን እንቀጥላለን። ብዙ ቶርናመንቶች አሉ፣ ሻምፒዮንስ ሊግ ምናምን ብዙ አለ፣ እንዳያሳስባችሁ። አንዱን ዋንጫ ይዘን እናጠናቃለን በዚህ ዓመት። ያው የሚጠበቅ ውጤት ነው፣ እንዳይደብራችሁ። እኔ አልደበረኝም። ያው ካደረግነው ከምባክ አንጻር ምንም የደበረኝ ነገር የለም። ጄምስ በጣም እወድሃለሁ፣ በጣም ጀግና ተጫዋች ነህ። ካይሴዶም ምርጥ ተጫዋች ነህ። ሌሎቻችሁ ምርጥ ናችሁ። በቃ ጋርናችሁ ትንሽ አበሳጭተኛል፣ እየሳትካቸው የነበሩ ኳሶችን እነሱን አስተካክል። ሌላው ምርጥ ነገር ነው። እንደ ቡድን ግን አልቻልንም። ዞሮ እንደ ቡድን አልቻልንም። መልካም ምሽት ጀማው። ኧረ ቼልሲ ግን ምንድነው የምታረጉን? ምን እያረጋችሁ ነው? እሺ ማጣት የሌለባችሁን 3 ነጥብ እንዴት ታጣላችሁ? ምን እያረጋችሁ ነው? እስኪ ንገሩኝ፣ ምን እያረጋችሁ ነው? ሰከንድ ሃፍ የነበረውን ፐርፎርማንስ ለምንድን ነው ፈርስት ሃፍ ላይ ያላሳያችሁን እንዴ? ቆይ እናንተ አይደብራችሁም እንዴ? አቻ እንዴት እንወጣለን? አቻ እሺ፣ ወይኔ እኔ እግዚአብሔርን ነው የምላችሁ። በጣም ነው የተናደድኩት። ሪስ ጄምስ የኔ አባት በጣም ቴንክ ዩ። 49ኛው ደቂቃ ላይ አንድ ጎል ሲያገባ ካምባክ እናደርጋለን። እርግጠኛ ነበርኩ እንደምናሸንፍ ማለት ነው። 66ኛው ደቂቃ ላይ ደግሞ ጆዋ ፔድሮ የሚሞከሩት ሙከራዎች ያወጣልንን ኳስ ግን አይታችሁታል አይደል? ሪስ ጄምስ በስማ እኔ ስለሱ ምንም ቃል የለኝም። እግዚአብሔርን ነው የምላችሁ፣ ምንም ቃል የለኝም። ሪስ ጄምስን የሚያክለው የለም ፕሪሚየር ሊግ ላይ ጭራሽ ማለት ነው። ግን ቼልሲዎች በጣም ነው የተናደርኩት። ደግሞ ምን ልትሉ ነው? የኤንዞ ማሬስካ ችግር ነው ልትሉ ነው? ልትሉ ይሆናል እኮ አታፍሩ። በስማም እግዚአብሔርን ቋጣሪዎች ግን ደስ ይበላችሁ፣ ተሳክቶላችኋል። ግን ቢያንስ ያው ከምንም ይሻላል። 1 ነጥብ ይዘን መውጣት ይችላል። ሰው ሜዳ ሄደን ይሻላል። በቃ ፈርስት ሃፍ ባላየሁት በጣም የሚያስጠላ ፐርፎርማንስ ነው ያየሁበት። ስማመራ እኔ ምንም አይደለም። በቃ እኔ ምንም ማለት ስንት ነገር አስቤ ነው ካስተ የሃንግማንን ደጋፊ እንዴት ጨቋራውን ለላጠው የሚለውን ነገር በደንብ ተዘጋጅቼበት 2-0 ስትመራ ነው ካስተ ምንድነው ችግር? ይሄኔ እኮ ለባዶ የምትመራው እኔን ቢሆን እኮ አትለቀኝም ነበር አውቃለሁ። ምን አይነት ቡድን ነው? ለማንኛውም ሃንግማን ምን አይነት ፐርፎርማንስ ነው? 2 ደብል ፌስ ነው እንዴ ያላችሁ ቸልሲዎች እንዴ? ፈርስት ሃፍ ሌላ፣ ሰከንድ ሃፍ ሌላ እንዴ? የመጀመሪያው 15 እና 20 ደቂቃ ሌላ ቡድን፣ ከዛ በኋላ ሌላ ቡድን። ምንድነው ደብል ፌስ የምትሆኑበት? አንድ ቡድን ሆኖ እንጂ እኛ እኮ ተሰቃየን እንዴ። እኔ አሁን ሰጡት ለጠፉት ብዬ እኮ ጨርሻለሁ። ግን በቃ ግግሞ ተነሳ አቻ ጨረሰኝ ጨዋታ። ግን ዛሬ ያሳያችሁት ሁለታችሁም ጨዋታ እጅግ የሚገርም ነው። በተለይ ደግሞ ሰከንድ ሃፍ ላይ ቼልሲ ያሳየው እንቅስቃሴ በጣም ምርጥ ነበር ጀማው። ለማንኛውም ግን እጅግ በጣም የሚያምር ቆንጆ ፉክክር የነበረበት ምርጥ የመክፈቻ ጨዋታ አይተናል የዚህ ሳምንት ማለት ነው። ለሁለታችሁም ጭብጨባ ይገባችኋል ጀማው። በተረፈ ይመቻችሁ ጀማው። ኧረ ምን አይነት ጨዋታ ነው? ኧረ እግዚአብሔርን ፈጣሪ ያተረፋቸው። እግዚአብሔርን ምን አይነት ጨዋታ ነው? ሰከንድ ሃፍ ይቅርታ እንግዲህ ያው ሰከንድ ሃፍ ሁለተኛው ጎል እንዲህ እንደጨፈሩ የመጀመሪያው ጎል እንዲህ እንደጨፈሩ። ኧረ ሪስ ጄምስ ምን አይነት ተጫዋች ነው? ጆዋ ፔድሮ እስከዛሬ የሚያቃጥለንን ምን አይነት ጎል ነው ያስመለከተን? ሳንቼዝ አሲስት። ኧረ በስማም ለተመልካች አዝናኝ ጨዋታ እግዚአብሔርን ሳትወሻሹ በቃ የሚገርም ጨዋታ ነበረ። ክፍት ጨዋታ ነበር። በቃ ክፍት ጨዋታ። ከባዱን ጨዋታችንን እስከዛሬ 4 ዓመት ተከታታይ እዚህ ሜዳ ላይ ተገርፈናል። በአሁኑ ግን መገረፍ የለም። እንደውም ደቂቃ ቢኖር እኛ የመጨመር ቻንስ ነበረን። ግን ይሁን ብለን ከባዱን ጨዋታችንን ጨርሰን ካሁን በኋላ እንዳለ በሜዳችንና የቀሩት ደግሞ ቀላል ጨዋታ ስለሆኑ የዛኔ እንገናኛለን። ግን እግዚአብሔርን ይለያል። በቃ ቼልሲ ይለያል፣ ማሬስካም ይለያል። ሰከንድ ሃፍ ላይ
በቃ የሚገርም አሰልጣኝ እንደሆነ አስመስክሯል። ለማንኛውም ግን እንዳይደብራችሁ እግዚአብሔርን ጸዴ ጨዋታ ነው ያየነው። ከባድ ጨዋታ 1 ነጥብ አግኝተናል። ሲቲ የጣለበት ጨዋታ ነው እዚህ ሜዳ ላይ፣ እንዲሁም ሌሎቹ ደግሞ በኒውካስትል ሜዳ የታወቀ ነገር ነው። ስለዚህ እንዳይደብራችሁ፣ ሁሌም ቼልሲ ይቅደም። ምን አይነት የተለያየ ሁለት ሀፎች ነው ያየነው? የተለያየ ፍጹም የተለያየ ሁለት ሀፎች። ፈርስት ሀፍ ጭራሽ በፍጹም ኒውካስትልን አልቻልነውም። ሲቀጥል ሰከንድ ሀፍ ላይ ትክክለኛው ቼልሲ ተመለሰ። ለምን እንደሆነ አይገባኝም። በቃ እንደ አማተር ለምን ቼልሲ ሁል ጊዜ እንደሚጫወት አይገባኝም። ለምንድነው ሎ ብሎክ ላለው ቲም ለምሳሌ ዘግቶም ፕሬስ እያደረገ ለሚጫወተን ቲም መፍትሄ የማይታሰቡ? እኔ ሁል ጊዜ በቃ ይሄ ነገር ግርም ይለኛል። ሎ ብሎክ ከሆነ ከዘጋብንና ከዛ በኋላ ደግሞ 1v1 ፕሬስ እያደረግን ከሆነ የሚጫወት ከሆነ መፍትሄ የለንም። ለምንድን ፓልመር ተደጋጋሚ ፊዚካሊቲ ጥሩ አይደለም። በቃ አየሁት ነካ ሲደረግ ለምን እንደሆነ አያውቅም። በቃ ፓልመር ፊት ካልሆነ እንደዚህ አይነት ከባባድ ጌሞች ላይ መቼስ ይታያል አይደል? ኒውካስትል ምን አይነት አጫወት እንደሚጫወት አይደለም አሰልጣኙ ይቀርና እንግሊዝ ውስጥ እና ማሪስካ ወይም ስታፉ ይቀርና እኛ ደጋፊዎቹ ራሱ እናውቃለን ኒውካስትል ምን አይነት የፊዚካል ቲም እንደሆነ። እንደዚህ አይነት ጨዋታ ላይ ቢያርፍ ጥሩ ነው። ሰከንድ ሀፍ ግን በቃ ቼልሲ ትክክለኛ ጀምስ አክሩቶኛል። እግዚአብሔርን ካሴዶ ሳንቼዝን ባይዘው ጥሩ ነበረ። ከዛ በቃ እንዳለ ኳሶቻችን በጋርናቾ በኩል ነው የምንጫወተው። ኔቶ እንዳይጫወት አድርጎታል ማለት ይቻላል። ኔቶ ማርክ ተደርጓል ውስጥ። ሌላው የገዛ ልጃችን ሉዊስ ሃል የናጡት ነካሽ እንዴት ነበር ሲጫወት የነበረው? እኔው ከጉደት ተርፈናል። ብቻ አሁን ውስጥ ሁለታቻ ምንም የምለው ነገር የለኝም። ከታይትል ሬሱ እየራቅን ነው። ምን አይነት ጨዋታ ነው ያየነው? የእውነት የምሳሳት ጨዋታ፣ እንደዚህ ደስ የሚል ጨዋታ በጣም ከብዙ ጊዜ በኋላ ነው ያየሁት። አክቹሊ ኒውካስትል ሜዳው ላይ ለቶፕ 6 ቲሞች ማለት ነው በጣም ከባድ ነው። በቃ በጣም ሜዳው ላይ አዛ ነው የሚያደርጋቸውና ኒክ ዌልትሜድ አከታትሎ ባስቆጠረው 2 ጎሎች 2-0 ሲመሩ ቆይተው ነው ከዛ በኋላ ሪሲ ጄምስ እና ጆ ፔድሮ 2 ጎሎች አግብተው ሁለታቸው የተለያዩት ማለት ነው። በጣም ድንቅ የሆነ ጨዋታ ነበር። በዚህ ጨዋታ የሚገርም አጋጣሚ የነበረው የቼልሲው በረኛ ሳንቼዝ ለሁለተኛው ጎል አሲስት ያደረገው እሱ ነበርና ያው ከነ እገሌ ስማቸው አይጠራም፣ ያው ከነሱ አሲስት ቀድሞ አድርጓል ማለት ነው የቼልሲው በረኛ ሳንቼዝ። በእውነት በጣም ደስ የሚልና ለተመልካች የሚያዝናና ጨዋታ ነበረ። 2-2 ሆነው አጠናቋሉ ማለት ነው ኒውካስትልና ቼልሲ። ኮፒ ሊንክ ሼር ሪፖስት አድርጉት። ይመቻችሁ። ቢስሚላ እንዴት ያበደ ጨዋታ ነው ያየነው። ፈርስት ሀፍ ሊጫወቱ ነው የመጡት ኒውካስትሎች፣ ቼልሲ ሰከንድ ሀፍ ሊጫወቱ ነው የመጡት። ሁለቱም ረፍቱን ተካፍለውት ነው የሄዱት ማለት ነው። ግን ከሆነ ሰዓት በኋላ በቃ ያበደ ጨዋታ ነበር። ሁለት እኩል የሚገባው አይነት ጨዋታ ማለት ነው። ቼልሲ ግን ወይኔ ጋር ናቸው። እንዴት ነበር ስትቃጠሉ የነበራችሁት የዩናይትድ ደጋፊዎች? ቢስሚላ ይሄ ምንም አርጀንቲና፣ ይሄ ጥቁር አፍሪካዊ ተጫዋች ነው፣ ምንም አርጀንቲና አይደለም። እንዴት እንደሚያቃጥል ማለት ነው። ግን በቃ ቅዳሜን የሚያሳምር ቅዳሜን በአሪፍ የሚያስጀምር አይነት ጨዋታ ነው ያየነው። ይመቻችሁ። አሪፍ ጨዋታ ነው ያመልጣችሁ ሰዎች። በጣም ነው የሚያሳዝነው። ይሄ ጨዋታ በጣም ጸዴ ጨዋታ ነበር ያየነው።